ቪዲዮ የሚሆነው በ2018 ዓመተ ምህረት ሪሜዲያል ተፈታኞች ሆናችሁ ነገር ግን እስካሁን ድረስ ምንም አይነት ጥናት ላልጀመራችሁ ተማሪዎች ነው። ከሰሞኑ አንድ ተማሪ እያማከርን ነበርና ምንም አይነት ጥናት አልጀመረም። ኦልሞስት 2 ሳምንት አካባቢ ሆነው። ሰለሞን ይባላል። ዲላ ዩኒቨርሲቲ ነው ተመድቦ እየተማረ የሚገኘው። ክላስ በጣም ነው የሚቀጣው። ክላስ ኦልሞስት ገብቼ አላቅም ነው ያለን። ሃይ ስኩል ላይ የተወሰነ ሞካክር ነበር፣ ግን ማትሪክ ከቀረቢ በኋላ ሪሜዲያልን ቫሊዩ አልሰጠሁትም። ክላስ እየገባው አይደለም ምናምን ያለን። ለዚህ ልጅ የሚሆን የመከርነው ምክር ያዘጋጀነው ፕላን አለ። እሱም ፕላን ለእናንተም አሳያቸዋለሁ። እናንተም ፕራክቲስ ካደረጋችሁት ይጠቅማቸዋል ብዬ አስባለሁ። ታዲያ ለሰለሞን መጀመሪያ ላይ ጥያቄዎችን ያቀረብንለት የመጀመሪያው ጥያቄያችን ምንድነው? እስካሁን ጥናት ለምን አልጀመርክም የሚል ነበረ። ያው አንደኛ ቫሊዩ አልሰጠውም፣ ሲቀጥል ደግሞ አጭር ጊዜ ነው የቀረው ከቨር ማድረግ አልችልም የሚል ነገር እሱ ነው የነገረን። ሪሜዲያል ባይዘው ትልቅ ቫሊዩ እንዳለው ማወቅ መቻል አለባችሁ። ሪሜዲያል ወደ ዲግሪ መንገድ ለመሄድ አጭሩ መንገድ 12ኛ ክፍል ማለፍ ላልቻሉ ተማሪዎች ሪሜዲያል። ኔክስት ይር እናንተ በዲግሪ ፕሮግራም ነው የምትመረቁት። በአንጻሩ ዲፕሎማ ብትማሩስ ኑሮ ፎር ኤግዛምፕል አንድ የፋርማሲ ተማሪ ዲፕሎማ በ3 ዓመት ቢማር ወደ ዲግሪ ሊቀይር ቢል ከዛ እንደ አዲስ 5 ዓመት መጨመር መቻል አለበት። 8 ዓመት ማለት ነው። እና ይችን 1 ዓመት እንደ ቀልድ እንዳታዩት፣ እንደ መሸጋገሪያ ብትጠቀሙባት አሪፍ ነው። ስፔሻሊ በትምህርት ዓለም ለመቆየት እቅድ ካላችሁ የሪሜዲያል ፓዝ በጣም አጭሩና ምርጡ መንገድ ነው። የቀረቻችሁን 1 ወር በጣም ራሳችሁን ከብዙ ነገሮች ገድባችሁ ከብዙ ነገሮች ከልክላችሁ በአጭር ጊዜ ብትዘጋጁ እመኑኝ ታሳኩታላችሁ፣ ጥሩ ውጤት ታመጣላችሁ። ሰለሞን እንደዚህ ብሎ መለሰልን። ከቨር ማድረግ አልችልም ብዬ ስላሰብኩ ወይ እንደልሶ ትልቅ ቫልዩ ነገር አልሰጠሁትም ለሪሜዲያል ፕሮግራም ምናምን አለ። ከጓደኞች ጋር ብዙ ጊዜ ውጭ ወተን ነው የምንውለው፣ አብረን ነው ክላስ የምንቀጣውና እሱ ነገር ማዘናገኝ። አሁን ግን በቀረው ጊዜ ውስጥ ወስኛለሁ ለመለወጥ ከቨር ለማድረግ ምናምን አለ። በጣም ጥሩ። ወደ ሁለተኛው ኩዌሽን ደግሞ እናልፋለን ማለት ነው። ከሁሉም ሰብጀክቶች ስታነበው ደስ የሚል የምትወደው ሰብጀክት፣ በአንጻሩ ደግሞ ደካማ የሆንክበት ሰብጀክት፣ ስታነበው ደስ የማይልህ ኦር የምጠለው ሰብጀክት አለ ነው። የሚደብረው ሰብጀክቶች ውጤትም ያልሰራባቸው እንግሊዝና ባዮሎጂ ናቸው። እንግሊዝና ባዮሎጂ ማትሪክም ጥሩ ውጤት አልሰራባቸውም። በአንጻሩ ማትስ፣ ፊዚክስ፣ የቁጥር ትምህርት ይወዳል እንደዛ አለ እና አይ ነው አብዛኞቻችሁ ቁጥር ትምህርት አትወዱም። እሱ ደግሞ ቁጥር ትምህርት ነው ሲሰራ የነበረው ሃይ ስኩል ላይ። በአንጻሩ እንግሊዝ ባዮሎጂ እንደማይሰራ ምናምን ነገረን ማለት ነው። ለዚህ ልጅ ያዘጋጀነው ፕሮግራም አሁን አሳያቸዋለሁ ማለት ነው። የመጀመሪያው ምንድነው? የ1 ሳምንት እቅድ ነው የሰጠነው። በ1 ሳምንት ውስጥ በሪሜዲያል አውትላይን ላይ ያሉትን በሁሉም ሰብጀክቶች ቻፕተር ዋኖችን ከቨር ማድረግ መቻል አለብህ። እንዴት ነው ከቨር የምታደርገው? ለቻፕተር ዋን የተዘጋጁ ቪዲዮዎች አሉ፣ እነሱን ቪዲዮዎች በማየት ኖቶች አሉ፣ እነሱ ኖቶች በመመልከት ዜን ደግሞ ከኖቶች በኋላ ለቻፕተር የተዘጋጁ ፕራክቲስ ማድረጊያ ኩዊዞች እና የቅርብ ጊዜ የ4 ዓመት የማትሪክ ኩዌሽኖች በየቻፕተሩ ተካተዋል። እነዚህን በየቀኑ ክላስ ኦልሬዲ አቁመሃል፣ ክላስ አትገባም፣ ሰው በየቀኑ በዚህ መልኩ ማንበብ መቻል አለብን ያልነው። ዜን የመጀመሪያ ይህን ያወራን ከ2 ሳምንት በፊት ነው። ቅዳሜ ቀን ነበር። እሁድ እጀምራለሁ አለ። የምትወደው ሰብጀክት ማትስ ነው ብሎናል። ከማትስ ሰብጀክት እንዲጀምር ነው ያደረግነው። ማትስ ሰብጀክት ቻፕተር 1 ነምበር ሲስተም ኤንድ ሴት ቲዮሪ ነው የሚለው። የእሱን ኖት የእሱ ቪዲዮ ምናምን አወረደ። ዳይሬክትሊ መዘጋጀት ጀመረ በተባለው መልኩ ማለት ነው። እንደ አጋጣሚ ደወለልን፣ እንደጨረሰ ይሄንን ደወለልን። ብዙ አልቆየበትም፣ 9 ሰዓት አካባቢ ምናምን ደወለ ጨርሻለሁ ብሎ። ዜን ይሄን ጨርሻለሁ ብሎ እንደደወለ ቀጣዩ ፕሮግራም ደግሞ ምንድነው? ሌሎች ሰብጀክቶችን በቅደም ተከተል ሰጠነው። ከሌሎች ሰብጀክቶችንም እንዲሁም ብዙ አላቆያቸውም። ሐሙስ 6 ሰዓት አካባቢ ጨርሻለሁ ብሎ ደወለ ማለት ነው። ሙሉ ቻፕተር ዋኖችን ኖቶችን አይቼ የቪዲዮ ክላሶችን ያልገቡኝን እያየው ጨርሻለሁ፣ አሁን ወደ ቀጣዩ መሄድ እችላለሁ አለ። በጣም ጥሩ። ዜን ከቻፕተር 2 ከመጀመራችን በፊት 2 ፕሮግራም ነው የምናዘጋጀው። አንደኛ ከዚህ በኋላ ከቨር የሚያደርጋቸው ቶፒኮች አሉ፣ ቻፕተር 2ን ጨምሮ የቀሩት ቻፕተሮች ማለት ነው። በአንጻሩ ደግሞ ከዚህ በፊት ከቨር ያደረገው ቻፕተር 1 አለ። ቻፕተር 1 እንዳይረሳ በትንሹም ቢሆን መከለስ አለበት። ለቻፕተር 1 30 ደቂቃ ትሰጥና በቀጣዩ ሳምንት ውስጥ ከሐሙስ ጀምሮ ባለው ሳምንት 30 ደቂቃ ትሰጥና በአንጻሩ ደግሞ ከቻፕተር 2 በኋላ ላሉት ደግሞ የቀረህን ጊዜ እየተዝናና ቡና ጠጥተህ ወጥተህ ከጓደኞች ጋር ወክ አድርገህ እየተመለስክ ምናምን ወደ ላይብራሪ እየተመለሰ ቻፕተር 2 በቀሪው ሳምንት ውስጥ ታስኬዳለህ ብለን ሰጠነው ማለት ነው። በቀን ፊዚክስ ከዛ ማትስ ምናምን እያለን ሰጠነው በየቀኑ። ዜን ይሄ ልጅ አሁንም በአጭር ጊዜ ውስጥ ቻፕተር 2ንም ጨርሻለሁ ብሎ መጣ ማለት ነው። በአንጻሩ ክለሳ ፕሮግራሙን በተመሳሳይ ያካሂደዋል።
በጣም ጥሩ ዜን እዚህ በኋላ ከኛ ጋር አንገናኝም። ከኛ ጋር የምንገናኘው መቼ ነው? ግማሽ ስታደርግ ነው። ግማሽ ሜቢ ኔክስት ዊክ አካባቢ ይደውላል ብዬ አስባለሁ። ግማሽ ስታደርግ ፈርስት ራውንድ ሞዴል ፈተና አለ። እሱን ለመውሰድ ትደውልናለህ። እስከዛ ድረስ ግን ክለሳን ታስኬዳለህ። ሞር ቻፕተር በጨመርክ ቁጥር ክለሳ ከፍ ማለት አለበት። ለክለሳ የምትሰጠው ታይም ከፍ ማለት አለበት። የምትከልሰው እንዴት ነው? ያን ቻፕተር አንብበዋል። እዛ ቦታ ላይ ያሉ ኩዌሽኖችን ገረፍ ታደርጋቸዋለህ። ፕላስ ደግሞ አስተማሪ የሚልክ ወርክሽት ምናምን ካለ እነሱ ለመስራት ትሞክራለህ። ኖቱን ታየዋለህ ደግመህ። በዚህ መልኩ ክለሳን ታደርጋለህ አልነውና እንደዚህ አድርጎ እየሄደ ይገኛል። ይሄ ልጅ አሁን በእርግጠኝነት ከቀጣይ 2 ሳምንት ምናምን በኋላ ወደ ቻፕተር 8 ምናምን ይደርሳል። አብዛኞቹ ቶፒኮች ላይ እንደዛ ይደርሳል እና በዚህ መልኩ ብትሄዱ ምን ታስባላችሁ ለማለት ነው። እናንተም በዚህ መልኩ ብትሄዱ። አሁን አንድ ያልጀመረ ተማሪ ካለ መጀመሪያ ስራችሁ የሚሆነው እኔ እስካሁን ለምን አልጀመርኩም? ሪሜዲያል ቫልዩ አልሰጠሁትም። ሪሜዲያል ቫልዩ ካልሰጣችሁ በትምህርት ላይ የመቆየት ፍላጎት የላችሁ ማለት ነው። እናንተ አላማችሁ ወተን ሌላ ነገር እናደርጋለን ነው እንጂ ምክንያቱም የትኛውም ተማሪ 1 ዓመት ተምሮ ወደ ዲግሪ መግባት ሲችል ዲፕሎማ ምናምን ለመማር ጊዜውን ሲያባክን አይኖርማ። የትኛውም ተማሪ እንደዛ ያደርግ። ይህንን መጠየቅ ራሳችሁን። ይህን ከጠየቃችሁ በኋላ አይ እኔ ይህን አማራጭ እፈልገዋለሁ ዲግሪ መያዝ እፈልጋለሁ የሚል ተማሪ ካለ የቀረችውን 1 ወር እንደምንም ብዬ ተማሞችን ከበር ማድረግ አለብን። ዜን የምፈልገው ደስ የሚል ሰብጀክት ማን ነው፣ ሳነበው የማይደብር ሰብጀክት ማን ነው ብሎ እሱን ሰብጀክት መለየት። የእናንተ ሰብጀክት ይለያያል። እሱን ሰብጀክት ማግኘት ካገኛችሁ በኋላ ያንን ሰብጀክት የመጀመሪያ ቻፕተር 1ን አንብቦ መጨረስ። ካልገባችሁ የተለያዩ ቪዲዮዎችን የግዴታ እኛ ጋር ተመዝገቡ ለማለት አይደለም፣ የተለያዩ ሶርሶችን በመጠቀም ቪዲዮዎችን ለማየት መሞከር፣ እዛ ቦታ ላይ የወጡ ኩዌሽኖችን ለመስራት መሞከር። ከዛስ ወደ ቀጣዩ ደግሞ የቻፕተር 1 ወደ ሁሉም ቻፕተር 1ዎች መግባት። ይሄ ሰብጀክት ከባድ ነው እኮ አይገባኝም ብትሉ ራሱ እንደምንም ታግላችሁ ቻፕተር 1ዎችን መጨረስ። ከጨረሳችሁ በኋላ ቻፕተር 1 ወደ ቻፕተር 2 ስትገቡ የጥናት እቅድ ስታዘጋጁ ክለሳም ትጨምራላችሁ። ለምን? የተነበበ ከተረሳ ትርጉም የሌለው ስለሆነ። የምትዘጋጁት ለፈተና ከሆነ ክለሳ ወሳኝ ነገር ስለሆነ ክለሳ ፕሮግራም አካታችሁ ቻፕተር 2 በኋላ ያሉትን ማስኬድ ትችላላችሁ ማለት ነው። እና በዚህ መልኩ ተዘጋጁ። ይህ ግልጽ ነገር ነው የምነግራችሁ። ፈተና ኩረጃ የለው። ሪሜዲያል ፈተና ላይ አሁን ኩረጃ ቆሟል። በጣም ጠንካራ የሆነ የፈተና ስርዓት ነው እየተዘረጋ ያለው። ሁሉም የግል ኮሌጆች ላይ ሳይቀር ገብተው የሚፈተኑት ዩኒቨርሲቲ ውስጥ ነው የሚፈተኑት። ስለዚህ ካላነበባችሁ የማለፍ ቻንሳችሁ በጣም ዝቅተኛ ነው። ይህን ማወቅ መቻል አለባችሁ። ይህንን ይመስላል የዛሬው መልእክቴ። በዚያው አጋጣሚ ሪሜዲያል ትሪክስ ሙሉ ክላሶችን አዘጋጅቶ ይዞላችሁ መጥቷል። እንደ ምርጫችሁ ሲንግል ሰብጀክቶችን ብቻ ለይታችሁ መግዛት ትችላላችሁ። ሙሉ ክላስ ደግሞ በአንድ ጊዜ መግዛት ትችላላችሁ። ለመመዝገብና ስለ ክላሱ መረጃ ለማየት ከፈለጋችሁ በቴሌግራም ቻናላችን ሪሜዲያል ትሪክስን ጆይን ማድረግ በስልክ ቁጥራችን 0927 052140 መደወል ትችላላችሁ። ኤንድ ኦልሶ ከክላስ በተጨማሪ ሙሉ ክላስ ነው የምናቀርብላችሁ። የቪዲዮ ለሰኖች አሉ፣ ኖቶች አሉ፣ ያለፉ ፈተናዎችና ሞዴል ፈተናዎች ጭምራሉ። ፕላስ ደግሞ የማማከር አገልግሎትም የንባብ ፕሮግራሞችን ማዘጋጀትን ጨምሮ እየሰጠን እንገኛለን። ቴንክ ዩ ሶ ማች። ቴሌግራም ቻናላችን መቀላቀል አትርሱ።